በፊት ቀይ ነገር አለች። ቀይ ጽሁፍ 60% 90% ኮምፕሊት አድርጋችኋል የምትል ቀይ ጽሁፍ አለች ታች ከእናንተ ፕሮፋይል ጋር። እሷን ለምንድን ነው የሚል አለ። አሁን አዲስ ለሳያችሁ ነው። እሷን ቀይዋን ጽሁፍ አሁን ምሳሌ ኢዚ ማነች የሚለውን ለማወቅ ረዥም ቀይ ጽሁፍ አለ ከፕሮፋይላችን በታች ከኮይና ፖይንት በላይ ኢዚ ማነች የሚለውን ኢዚ ምንድነው የምትወደው ማነች፣ አስተማሪ ናት ወይም ጤና ባለሙያ ናት ወይ ምናምን እዛ ምርጫ አለ። ያንን ቀዩን ጽሁፍ ስትነኩት ቀዩን ጽሁፍ ንኩት። ከዛ ወደ ላይ ስክሮል አድርጉና ከታች በሰማያዊ ነጠብጣብ ያለበት ሳጥን አለ አድ ታግ የሚል አድ ታግን ስትነኩ ኦኩፔሽን ምናምን 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 እያለ ያመጣላችኋል። ፐርሰናል ኢንፎርሜሽን የሚለው ምናምን ያለበት ፋርመር ናችሁ፣ አስተማሪ፣ ተማሪ እንደ ፊልዳችሁ ትመርጣላችሁ። ባይሆንም ችግር የለም። ኤኒቲንግ ማለት ይቻላል። ጀስት ቱ ጌት ኖ ዩ ማለት ነው። ኢንፎርሜሽን የፈልገው ከፎቶ በላይ ኢዚ ማነት፣ ከፎቶ በላይ አፕትሽ ማን ነው፣ ከፎቶ ውጭ ሳሚ ማን ነው የሚለውን ለማወቅ ኮከባችሁ ምንድን ነው፣ ካንሰር፣ ሊዮ ምናምን ምናምን ትመርጣላችሁ። ስፖርት የምትወዱት እግር ኳስ፣ ቮሊቦል፣ ባስኬትቦል፣ ዋና ምናምን ትመርጣለህ። ከዛ ሴቭ የምትላለች ከላይ በኩል ሴቭ እናደርጋታለን። ከዛ አሁንም አንድ ትቀርና ምንድን ነው የምትለው ከታች ሰልፍ ኢንፎርሜሽን ነው ሰምት ማለት ከታች እሷን ደግሞ ስትነኳት ምን ትወዳለህ? የፔት ውሻ፣ ድመት ምናምን ያለ እሱን ትሞላላችሁ። ከዛ ሴቭ የሚለውን ሴቭ ታደርጋላችሁ። ከዛ ደግሞ ፐርሰናል ኢንፎርሜሽን የምትላለች አንድ በቀኝ በኩል ቀስት ያላት ያለው እሱ ብቻ ነው የሚታየው። አሁን ለምሳሌ ከጨረሽ ውጭ ከዛ ውስጥ አሁን እሱም ሴቭ አድርገነዋል። አሁን ድጋሚ አለ ቀዩ አለ 70% 60% የነበረው 70 ሆኗል። 70 ገባ። አሁን ደግመህ ንካው። ከታች ምንድነው ፐርሰናል ኢንፎርሜሽን የሚየለም ይመጣል። ዝቅ ስታደርገው ሰልፍ ምናምን የሚፈልግ ሰልፍ ምናምን ጠፋብኝ ቃሉ። የመጨረሻው ላይ የመጣልን የመረጥናቸው ለምሳሌ እኔ የመረጥኳቸው ቅድም እዛ ሲያስመርጥ የመረጥኳቸው ሁሉም ተደርድረው መጡ። በጥቁር ጽሁፎች ከላይ አሉ የሆነ ጽሁፎች በጥቁር ቀለም የተጻፉ ሰልፍ ምናምን የሚል አለ ከላይ ያለው። እንግዲህ ያለው እዛ ጋር ያለው ፕሮፋይል ነው። ኒክኔም፣ ጀንደር፣ በርዝዴት፣ ካንትሪ፣ ሰልፍ ኢንትሮዳክሽን። ኦኬ እሱን ንካው። በቀኝ በኩል ቀስት አላት። እሱን I love ፖፖ ወይም I'm so glad to be a part of this ማራቶን ምናምን ብለን የሆነች ነገር ጻፍ ካደረግን ከዛ በቀኝ በኩል ከላይ ሴቭ ታደርጋታለህ ማለት ነው። ኦኬ እንትናችንን ነው የምጽፈው። ስለአንተ ኢንትሮዳክሽን ትገልጻለህ። ልክ አሁን ስታር ውስጥ ሳይንስ ሲሆኑ ኢንትሮዳክሽን ላይ ማይ ኔም ኢዝ ከሌ በቃ ከዛ እሱም በቀኝ በኩል ከላይ ሴቭ የምትላለች መሰለኝ ባለተሳት ሴቭ የምትላለች። ሰው ከጠፋችሁ በኋላ እሷን ሴቭ ስትሏት 100% ኮምፕሊት ሆነ ማለት ኢንፎርሜሽን ናቸው። ኦኬ ፖል ቀዩ ጠፋች። ኦልሬዲ 100% ሆነ ማለት ነው። 100% ሆነ ማለት ነው። ጥያቄ ካጋጠማችሁ ይሄ ነገር ዳስዋይ ሁሌም አፕዴት ስለምታደርገን በጣም በጣም እናመሰግናለን። ክብር ይስጥልን እና እቺ የዩቲዩብን ጉዳይ ያው እናስታውሳለን። እኛም እናስታውሳለን በየጊዜው ስልክህንም እናደርግብሃለን። እንግዲህ ቴንኪው መልካም ጊዜ ሆናችሁ ላችሁ
ሀሳቤ ነበረ እንዳውም ቀዩ ነገሩ ሀሳቤ ነበረ ልጆቼን እየጠየቁ ነበረ፣ ግን ማብራሪያ ስለሰጠ ደስ ብሎኛል። እውነቴን ነው በጣም በጣም አንሷል። ግን ያው ስጦታ ትንሽ ትልቅ የለውም። የኮይን ጠንጋራ የለም ያልከው አይደል? አንድ ምንድን ነው እሱ በዚህ አጋጣሚ ላስታውሰው እና ላኪ ቦክስ እና ትሬዠር ቦክስ እኔ ሰበስባለሁ። ሌቭሉን አይታችሁታል ሚስተር ሳሚ? ወደ ቴንኪው ዝልዬ እና በዛ ያንን ሌቭል ይዞ እንትን የኮይን ጠንጋራ የላትም። ስለዛ ሁላችሁም በመሰብሰብ የበኩላችሁን ጥረት አድርጉ ነው። በመሰብሰብ የሚገርማችሁ ላኪ ባክስ ብዙ ቤት ስዞር ማለት ነው ፋን ክለብ ሆና ብቻዋን ወባን እንዲያዘ ትንቀጠቀጣለች። ዝም ብላ ብዙም ጊዜ አፈፍ ማድረጋል። That's good. Now we know. እውነት ሰብስቧል። Thank you, Sami. በጣም ያዘ። እሺ በጣም አመሰግናለሁ ሚስተር ሳሚ። በዚሁ አጋጣሚ ውዶቼ ፖፖን ተቀላቅላችሁ መስራት የምትፈልጉ በዚህ መልኩ አስተማሪም አለ። በዚህ መልኩ ተቀላቅላችሁ መስራት ትችላላችሁ ማለት ነው። ቤተሰብ ሁኑ። አለው ሊኖርዬ ይሰማሻል አይደለ? ድምጼ አለ ኑርዬ መጣሁ። ቆይ አንዴ ስራ ላይ ካለሽ ችግር የለም። ሂጂው እስቲ ሌሎቹ ጥያቄ ካላችሁ ጠይቁት እስቲ። ይቅርታ ቤተሰቦች፣ ያው ለተመሳሳይ ጉዳይ ነው እና የሚደውሉልኝ አለማንሳት ደግሞ አልችልም። በጣም ይቅርታ አድርጉልኝ። እንዴት ናችሁ ታዲያ? አሁን ሚስተር ሳሚ ብዙ ማብራሪያዎችን ሰጥቶናል እና ፕራክቲስ ማድረግ ነው ደግሞ ከኛ የሚጠበቀው በየጊዜው ፕራክቲስ ማድረግ ነው። በተለይ እነዚህ ፋን ክለቦቹን ፕላስ ደግሞ ሆነር ላይ እዚህ ስቶር ላይ ያሉ ጊፍቶች በኮይን የምንገዛቸው የነበሩ መኪናዎች፣ ስጦታዎች፣ ጋርዲያኖች፣ የተለያዩ ነገሮች ናግባ እነዚህ የተለያዩ ነገሮች አሁን ላይ በኩፖን ኢንፍሉዌንስ በምታደርጉበት ጊፍት በምትቀያየሩበት ፕላትፎርሙ ላይ አንዳንድ ውጤቶች በምታስመዘግቡ ሰዓት ፕላትፎርሙ ኩፖኖች ይሰጣቸዋል። በእነኛ ኩፖኖች የተለያዩ ጋርዲያኖችን የተለያዩ መኪኖችን ጨምሮ እነኚህ ሳይክሎችን፣ መኪኖችን፣ ሞተሮችን እነዚህን በኩፖን መግዛት የሚቻልበት በሁለቱም ማለት ነው። በኩፖንም በኮይንም የምንገዛበት ሁኔታ ተፈጥሯል። እንግዲህ ይሄም ትልቅ እድል ነው፣ እውነት ለመናገር ትልቅ እድል ነው። እንደገና ደግሞ ለራሳችን ብቻ ሳይሆን ለጓደኞቻችን፣ ለቤተሰቦቻችን፣ ለፋሚሊዎቻችን መግዛት የምንችልበት ሁኔታ የተመቻቸ ሆኗል። እነኚህ ነገሮች እንግዲህ አፕዴት የሆኑ ነገሮች ናቸው። ፕላትፎርሙ አናውንስ ያደረጋቸው በቅርብ ጊዜ አናውንስ ያደረጋቸው ነገሮች ናቸው። ሁሌም አፕዴት ሆነን ደግሞ ማበረታታት ይኖርብናል። በምናገኛቸው ሰዓት አንዳንድ ነገሮችን ጠይቃቸው፣ በሚሰሩት ሼር በማድረግ ላይክ በማድረግ በማየት እገዛ እናደርግላቸው። ሌላ ጥያቄ ያላችሁ ሀሳብ አስተያየት ያላችሁ በዚህ ጉዳይ ላይ መጽሐፍ ወይም ደግሞ ባይክ ላይ ገብታችሁ እንትን ማለት ትችላላችሁ። በዛው አጋጣሚ እንግዲህ አንዲት ማስታወቂያ ልናገር እና ወደ የሚቀጥለው ላልፋለሁ።
ኮይን በተለያየ መንገድ እንገዛቸዋለን። በኮይን ትሬዲንግ እንገዛቸዋለን፣ በጊፍት እንገዛቸዋለን፣ ፖይንቱንም እንገዛቸዋለን፣ በጥሩ ዋጋ እንገዛቸዋለን። እና መሸጥ የምትፈልጉ ሰዎች አናግሩን፣ በውስጥ ጻፉልን። መግዛት የምትፈልጉም የፈለጋችሁትን ያህል ኮይን ለጌም፣ ለኤክስቼንጅ፣ ለስጦታ፣ ለምትፈልጉት ጉዳይ ገዝታችሁ መጠቀም ትችላላችሁ። ጊፍተሮች ካላችሁ ደግሞ ትበረታታላችሁ። እዚህ ፕላትፎርም ላይ የሌለው ደግሞ አንድ ሌላ ቦታ ኖሮ እዚህ የሌለ የጊፍተሮች እጥረት አለ። ጊፍተሮች እዚህ የማይመጡበት ምክንያት ሁላችንም በሚባል ደረጃ እዚህ የምንሰራቸውን ስራዎች ቦሪንግ ስለምናደርጋቸው ነው። ላይቮቻችን መኝታ፣ እንቅልፍ የበዛባቸው፣ ድብርት የበዛባቸው ስለሚሆኑ ማንም ሰው እዚህ ጋር መጥቶ ሰዎችን ማበረታታት አይፈልግም። ምክንያቱም የተኛ ላይ ያው በተኛች ሀገር ላይ መተኛት ነው የሚሆነው። እነዚህ ነገሮች እባካችሁ ሴቶቻችን ወደ ላይቭ ስትገቡ እንግዲህ የራሳችሁን መነቃቃት አድርጋችሁ ጊፍተሮችን የሚስቡ ነገሮች አድርጉ። እናንተ ጊፍተሮችን መሳብ ከጀመራችሁ ፕላትፎርሙ እያደገ ይመጣል። ሲያድግ ደግሞ የሁላችንም ቤኔፊት ነው። ይህንን ማለት ነው የምፈልገው። እዝርዬ ምን አለ? ወደ አንቺ ልዞ፣ ይቅርታ ጊዜ ወሰድኩ። አይ ችግር የለም። አሁን እዚህ ላይ 120 እና how many of them like የእኛን ፋን ክለባችንን ጆይን ያደረጉን ስንት ናቸው? ይሄ ለእነሱም ለእኛም ቤኔፊት እንዳለው አሁን ኤክስፕሌን ተደርጎላቸዋል። እና ለእኛም ብቻ ሳይሆን ለእነሱም የሚጠቅም ነገር ነው። እና ያልገባቸው ነገር ካለ እዚህ ላይ ጥያቄ ይጻፉ እና እንደገና ኤክስፕሌን እናስረዳቸዋለን ማለት ነው። ያው ደግሞ እሱን በጣም በቅርብ ጊዜ ሳሚዬም ያመጣልናል ቪዲዮ ዩቲዩብ ላይ ሰፖርት በማድረግ ያለንን ግሩፓችንን የፋን ክለባችንን ይሄን የምንሰራውን ፕላትፎርሙን እየተጠቀምንበት እያደግን ሁላችንም አንድ ላይ እንሄዳለን ብዬ አስባለሁ። እና በትንሽ ጊዜ ውስጥ ጠብቆን አፕዴት እያደረግን አዳዲስ ኢንፎርሜሽኖች በሚመጡ ሰዓት አፕዴት ሲሆኑ እኛ ደግሞ አፕዴት ኢንፎርሜሽን እንሰጣለን ማለት ነው። ይሄ ራሱ አንድ ትልቁ ለየት ያለ የግሬት ፋሚሊ ኳሊቲ ነው። እና ኑ ጆይናስ። ኮይንም እንዳለው ወንድሜ እንሸጣለን፣ እንገዛለን፣ እንሸጣለን፣ እንቀበላለን የምትሉን እናደርግላቸዋለን። ኤኒ ኢንፎርሜሽን ዩኒድ አለን፣ ሁሉም ነገር ጆይናስ። እሺ